ያጣረ ታሳድጊው አንቺ ነሽ የቤቱን ስራ መስራ አንቺ ነሽ ምግብ ልሰራ ስል ሁሉን ነገር መታቀርቢልኝ አንቺ ነሽ መከታተፍ በቃ መጨመር ነው የሷ ስራ ሁሉን ነገር አንቺ ነሽ አለች እኔ ባሌን ብቻ ነው ቴክ ኬር ማድረግ ባሌን ብቻ ነው እንድደርሽ ማልፈልገው አለች ያልኩት እሺ አልኩኝ በቃ ልጆችም ጥሩ ናቸው ተንተናለን ታዋወቀን ምናምን አሁን ችግሩን ነው ጋር መሰለኝ የተለያየ ባህሪ ያላችሁ ከኔ በፊት የነበረችው ናይጄሪያዊት ነች እነሱን ያሳደገቻቸው ናይጄሪያዊት ነች ሁሉንም ያስለመደቻቸው ነገር አለ ምን ለነገርህ ነው አሁን ትልቋ 7 አመቷ ስትተኛ ሳስተኛት እግሯን መዳበስ አለብኝ እየዳበስኳት እግሯን ሙሉ ቀን የሰራችውን ስታወራልኝ እሱ መስማት አለብኝ ከዛ ነው እንቅልፍ የሚጥላት ወደ 30 ደቂቃ ነው የምታስተኛት እሷን አውርታ ቀድመህ እንቅልፍ ይመጣል እሷ ከመተኛቷ በፊት መህዲ ደሞ ይባላል ወንዱ የሷ ታናሽ እሱ ደሞ እንደ ታይሰን ድብድብ ነው ቀስረው ድብድብ ግርግዳ ይመታል ምን ይመታል እኔን ይገፈትራል እሱ ሁሉ አስለምዳቸዋለች በጣም እሱን ማረግ አለበት እንዲደክመው ትምርት ቤት ተራቅጦ ይመጣል ከዛ ደሞ ቤት ከሰራተኛ ጋር መራገጥ አለበት እንዲደክመው እሱን አስለምዳቸዋለች ከዛ ምን አረኩኝ የትልቋን ምን አረኳት አንቺ አሁን የዛሬ ወር ልደትሽ ነው አልኳት በጣም ቢገር ልትሆኚ ነው እና ከጓደኞችሽ ልትበልጪ ነው ቆንጆ ነሽ በጣም ምናምን አልኳት እዚህ ላይ ተጫወትኩባት መስታወት ላይ ቆሚ ከዛ ለራስሽ ንገሪው በጣም ቢዩቲፉል እንደሆንሽ ንገሪው መስታወት ላይ ቆምሽ ለወር ማለት በጣም ቆንጆ ናት ከጓደኞቿ ትበልጣለች ወደፊት ተምራ ጨርሳ ሀብታም ባል ታገባለች ምናምን ያልሽ ንገሪያት ከዛ ተኝ በቃ ገብተሽ ተኝ ያልኳት ከዛ እስቲ ሞክሪው አልኳት ከዛ አንድ ቀን ታዩና ግርማሸጡ አንቺ እንትን ልትሆኚ ነው ቢገር ልትሆኚ ነው ምናምን አልኳት ደስ አላት መስታወቷ ላይ ቆመች በንጋታው ቆንጆ ቢጃማዋን ለበሰች ምናምን ከራሷ ጋር ማውራት ጀመረች ከዛ የምር ገብታ ስተኛ ቀልፏን ተኛች ዋው አልኩ በቃ ከዛ ይሄኛውን ነው በቃ ሁለተኛውን ከዛ ገባው እሱ ጋር መህዲ አልኩት አሁን አንተ እንደ ሎር ልትሆን ነው 6 አመት ሊሆንህ ነው ስለዚህ አንተ ይሄን ነገር ተው ስፖርት ስራ ጡንቻ ማውጣት አለበት አልኩት እዚህ ጋር ጡንቻ መኖር አለበት ስለዚህ ቁጭ ብድግ እየሰራ 30 ስራ አልኩት ከዛ 30 ሰርተ ስጨርስ ካልደከመ 50 ስራ 50 ከሰራ በኋላ ግን ተኛና ጠዋት መስታወት ላይ ቆመ እየው አልኩት ይወጣልሃል 10 ሰራ ደከመኛል እኔ ደከመኝ በቃ ሲለኝ አይወጣልም ጠዋት ስትነሳ አይወጣልም ግን ሞክረው አልኩት አሁን ሁለት ነገር አቀለልኩ ለራሴ ከዛ ይሄ 10 ሰርቶ አዞረው አልጋው ላይ ሄዶተኛ በነጋታው ሲያይ ምንም ነገር አልወጣ በነጋታው 20 ምንም ነገር አልወጣ አሁን እየደከመው መጣ ከዛ ሩጥ ቆይ እንትን ላውጣ ለተኛ ራሳቸው እሷም በቃ መስታወቴ ጋር ልሂድ እየሄዱ ችግር የተፈጠረው የት ነው 2 አመቷ ልጅ ጋር መላቀስ ነው ስራችን መላቀስ እጄን ትይዛለች እንትን ጭኗ ጋር እሺ ታደርገኛለች እኔ አይገባኝም ተኝ ካልተኛሽ አንድ ያዝላታለው አንዴ አባብላታለው በቀን 2-3 ነው ማጥባት ገላዋን ልንግባባቃት ከሴትየዋ ጋርም ልንጣላ ሆነ ልጄን ያስለቀሽ ትለኛለች እንዴት ያቀጥሻል እነሱን አስተኝተሽ እሷን ማስተኛት ከዛ ምን ማርግ ጀመርኩ እቺ ደሞ አዲስ የተወለደችውን ቀድሜ ወተት ሰጥቼ ምናምን አስተኛትና እዚህች ጋር መጣለሁ ምንም አልገባሻል በቃ አተኛልኝም በቃ በጣም ተዳክማ አልቅሳ ምናምን ሊና መኒሳ ትባለች ትንሿ መኒሳ የምትተኛው እንደዚህ አይደለም ሁሌ የረበሻችሁም ነው ስንተኛ ነይ እንዴት እንደምትተኛ ላሳይሻለችና ልጅቷ እንደዚህ ህፃኗ የ2 አመቷን እንትን ላይ አስተኛቻትና ሶፋ ላይ ይሄንን እጄን ይዛ ጭኗ ስር አስገብታ ባቡዬዋን ማለት እንዲህ ነው የምታረጊያት ምን አልኳት እንዲህ ነው የምታስተኛት እሷን ማለት ስለዚህ እንዲህ ነው የምታስተኛት በቃ አርጊው እንድትተኛልሽ እንዳትረብሽን ካሁን በኋላ እየነገረችሽ እኮ ነው አለች ምን አልኳት ጣቶቿን አስገብታ ነው አልኩ እንዲህ የምታረጋት ማይ ጉድነስ እኔ ነው መመስለ ይወለድኳት አበድኩ እንዲህ ከዋላው ጋር ውስጥ ናት እንዲህ ለሁለት ነው የመጣሁት አንድ እጅ አይሰማም ብዬ ሳሹፌ ምናምን ብላ ወጣች ምንድነው አለች ነይ አልኳት ልጅሽን ሆስፒታል ወሰጂ አሁን
ማን ነበር የሚያሳድጋት አልኳት። ማን? እኔ ቅልጥፍጥፍን ያልኩት ቶሎ ነው እንግሊዘኛውም አረብኛውንም ልጆቹ ያስለመዱኝ ስለነበር ልጅቷ እንዲህ ተደርጋ ነው የምትተኛው። እቺ ልጅ አቢዩስ ተደርጋለች አልኳት። ሆስፒታል አሁኑን እቺ ልጅ አልነካም መልሽኝ ወደ ሀገር ያልኳት። ከዛ ማማ ሎርኮ ማን ነው ምን ይስተኩ እንዲያርጋ ነው የምታስተኛት ሊና አታውቅም አለች። አሁኑን ሆስፒታል ካልወሰድሽ መልሽ ወደ ሀገር ያልኳት። እኔ ነኝ የምጠየቀው ገባ። ከዛ ሳይውል ሲያድር አሁኑን ሆስፒታል አልኳት። ሆስፒታል ሰጃት ይችላል ታምናለህ። ሆስፒታል ስትሄድ በጣም ነው የተጎዳችው። በጣም ተነካክታለች። በጣም ተነካክታለች። በቃ አስገድዶ መድፈር ነው የተደረገባት። እቺ ህፃለች አዲክቲቭ ሆኖባታል ማለት በቃ ድምጿ አይሰማም አሉ። ከሷ ጋር ከናይጄሪያዋ ጋር ስትሆን እቺ ልጅ በቃ ትተኛለች። ድምጿ አይሰማ ሰላምተኛ ናት። እኔ ከመጣው ጀምሮ ግን ረባሽ ሆነች። ከዛ የሰው ልጅን ክፋት ሀብዬ ተማርኩኝ። እኔ ማንንም ትሁን አረብም ትሁን ጥቁርም ነጭም ትሁን ሰው ነው ለኔ። ህፃን ልጅ ደግሞ በጣም ህፃን ነው አስበዋል። በቃ አስለምዳት ሄዳለች። እኔ ከመጣው ጊዜ ጀምሮ ነው አመል ያወጣችው። አልገባኝም እንደተፈጠረ። ከዛ በኋላ ዶክተሯ አያት ትሪት እየተደረግሽ መድኃኒት እየተሰጣት ምናምን ወደ ራሷ በጣም ነው የለፋሁት ለሷ ማለት ወደ ልጅነቷ እንድትመጣ። የ2 ዓመት ልጅ ናት። ተመለሰች ግን? አዎ በጣም ነው የለፋሁት አልኩ። ቤተሰቦቿ ግን ምን አለው? የት ያገኟታል? አይ ግን ምን ተሰማቸው? እንዴ በጣም ነው ያለቀሰችው እናትየው። አባትየው ራሱ እናትሽ በህይወታችን እንኳን ቤታችን ልናስገባ አፍሪካዊ መንገድ ላይ ራሱ እኔ ይፈናከታለሁ አለች ባይ ናይጄሪያ ስታይ። አዎ በጣም ነው የተጎዱት። አንቺ ባትመጪስ ኖሮ አለች። ምንድን ነበር የሚፈጠረው? ባትሄድስ ኖሮ ልጆቿን ጠቅላላ ነው ያሳከመችው ማለት ያሳየችው። ያው እንደው ምንድነው ምን ሰማሁ ላይ ከፍቷል ዘመኑ። ሰው አትመኑ እንላለን። ጭራሽ አፍሪካ ውስጥ ሌላ ታሪክ ነው። ግድ የላችሁም ልጆቻችሁን ጠንቀቅ ብላችሁ የካደርጉ